ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያዩ ሁናችሁ ጸልዩ። ቤተ ክርስቲያንም ሲጸለይ ሶስት ቦታዎች አላት ቤተ ክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላል። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ የሚበላበት ቤት ነው። እዚህ ውጭ ነው አይደል? በጣም ጥሩ። ይሄ ጥሩ ነው። እዚህ ጥሩ ተስተካክሏል ማለት ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንና መካነ ተግሳጽ ላይ መጸለይ ግብዝነት፣ ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማለት ነው። ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ።